እሺ ጋይስ ዛሬ ስለ ኤኤምዲ ወይም ደግሞ አኪሙሌሽን ማኒፑሌሽን እና ዲስትሪቢዩሽን ስለሚባለው ኮንሰፕት እናወራለን ማለት ነው። እነዚህ ኮንሰፕቶች በቀላሉ ትሬድን እንድትገቡና ኮንፊርሜሽን አጠባበቅ እንዴት እንደሆነ ምናምን አንድ ላይ አድርጌ አጠቃላይ እያሳያችኋለሁ ማለት ነው እዚህ ኮንሰፕት ላይ። ሶ እንቀጥል ማለት ነው። ሶ በአጭሩና በቀላሉ አኪሙሌሽን ማኒፑሌሽን እና ዲስትሪቢዩሽን ማለት አኪሙሌሽን ማለት ማርኬቱ ቾፒ ሲሆን ማለት ነው፣ ወይም ደግሞ ትንሽ ኮንሶሊዴት ሲያደርግ ነው ማለት ነው። እንደዚህ አይነት ሙቭመንት ሲፈጥር አኪሙሌሽን እንለዋለን። ከዛ ደግሞ ማኒፑሌሽን ደግሞ ማለት ወይ ወደ ታች ወይም ወደ ላይ ብሬክ ሲያደርገው ማለት ነው። ለምሳሌ አሁን በላይ ላሳያችሁና እንትን ስዊፕ እንትን ይላል ማኒፑሌት ሲያደርግ ማለት ነው። ወደ ላይ እንደዚህ ብሬክ ያደረገ ያስመስልና ማርኬት ይሄንን ማኒፑሌሽን እንለዋለን ማለት ነው። ሶ ከዛ በኋላ ምን ያደርጋል? ወደ ታች ይወርድና እቺን ኮንቲኒዩሽን ይሰጠናል ማለት ነው። እቺ ደግሞ ምንድነች? ዲስትሪቢዩሽን ማለት ነው። ሶ ይሄ ምንድነው አልኳችሁ? የመጀመሪያው አኪሙሌሽን ነው። እቺ ሬንጅ ያደረገችው ፓርት አኪሙሌሽን ነች። እቺ ደግሞ ማኒፑሌሽን ትባላለች። ይሄ ደግሞ ዲስትሪቢዩሽን እንለዋለን ማለት ነው። ሶ እቺን በመጠቀም እንዴት ትሬድ እንደምንገባ አሳያችኋለሁ ማለት ነው በቀላሉ። ለምሳሌ እዚህ ጋር እንዲያስቀምጥኩላችሁ ኤግዛምፕል አለ። የጎልድ ቻርት ነው። እዚህ ጋር እንደምትመለከቱት ማርኬቱ እዚህ ጋር አኪሙሌት አድርጓል ወይም ደግሞ ሬንጅ ሲያደርግ ነበር ማለት ነው። በዚህ ባሰመርኩለት ቦክስ ውስጥ ሬንጅ ሲያደርግ ነበር ማለት ነው ማርኬቱ። ከዛ በዚህኛው ደግሞ ሁለተኛው ቦክስ ውስጥ ባለው ማኒፑሌት አደረገ ወይም ደግሞ ወደ ላይ ሰበረው ማለት ነው። የሰበረው አስመሰለ ማለት ነው። ሶ ማርኬቱ ምንድነው የሚያደርገው? እዚህ ጋር ከዚህ በፊት ገብተው የነበሩትን ሴለሮች ስቶፕ ሎስ ይነካል፣ ወይም ደግሞ ይሄንም ሰበረ ብለው የሚያስቡ ባየሮች አሉ እዚህ ጋር የሚገዙ ሶ እነሱን ያስገባል ማለት ነው። ሶ እዚህ ጋር ስቶፕ ሎስ ከነካ ሊኩዊዲቲ ያገኘ ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ባይ ብለው የሚገቡ ሰዎች ካገኘ ስቶፕ ሎሳቸው ከስር አይደለም የሚሆነው እዚህ አካባቢ ወይም ደግሞ ቺሎ አካባቢ ምናምን ነው የሚሆነው። ሶ በዛ መጀመሪያ ባገኘው ስቶፕ ሎሶች ሊኩዊዲቲ ተጠቅሞ ወደ ታች ፑሽ ያደርጋል። እንደምታዩት እዚህ ጋር አግሬሲቭ ነው ሙቭ ራሱ። እቺ ካንድል በጣም አግሬሲቭ ነች። ሶ እንደዚህ ፑሽ ያደርግና ስቶፕ ሎስ ይነካል ማለት ነው። ባይ ብለው የገቡትንም ስቶፕ ሎስ ይነካል ማለት ነው። ሶ ትንሽ ፉልባክ ያደርግና እንደዚህ እንደምታዩት አግሬሲቭሊ በጣም በፍጥነት ወደ ታች ይሄዳል እና ብዙ ጊዜ እንደዚህ ነው የሚፈጠረው። ሶ ይሄ አኪሙሌሽን ነው፣ ይሄኛው ማኒፑሌሽን ነው፣ ይሄ ደግሞ ዲስትሪቢዩሽን ነው ማለት ነው። ሶ እዚህ ላይ እንዴት አድቫንቴጅ መውሰድ እንችላለን? እዚህ ኮንሰፕት ላይ እንዴት ትሬድ መግባት እንችላለን? እንዴት ፕሮፊት ማግኘት እንችላለን የምትሉ ከሆነ ደግሞ ሲምፕሊ የምታገኙበትን መንገድ ላሳያችሁ። ባይዞ ይሄንን ኮንሰፕት ስትጠቀሙ እንደ ሞዴል ስትጠቀሙት ብዙ ጊዜ ሎወር ታይም ፍሬም ላይ ነው የምጠቀመው ይሄንን። ግን ደግሞ ይሄን ብቻውን አትጠቀሙት፣ የሚያግዛችሁ ሃየር ታይም ፍሬም ባያዝ ያስፈልጋችኋል። ቀጣይ ቪዲዮ ስለሱ ሰራላችኋለሁ። ሶ ሃየር ታይም ፍሬም ዳይሬክሽናችሁን ካገኛችሁ በኋላ ይሄንን እንደ ኮንፊርሜሽን አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዚህም የበለጡ ዲፕ የሆኑ ኮንፊርሜሽኖችም አሳያችኋለሁ። ግን ይሄንንም እንደ ሞዴልም መጠቀም ትችላላችሁ ማለት ነው። እንደ ኢንትሪ ሞዴል መጠቀም ትችላላችሁ። ብቻ ትሬድ ለመውሰድ ይሄንን መጠቀም ትችላላችሁ ማለት ነው ሎወር ታይም ፍሬም ላይ። ሶ እዚህ ጋር አኩሙሌት አደረገ ብያችኋለሁ ማርኬቱ። ሶ አኩሙሌት እያደረገ የነበረበት ሬንጅ ይሄኛው ነው። ሶ እሱን ሬንጅ ወደ ላይ ማኒፑሌት አድርጎ ተሰበረው። አያችሁት? ሶ ከዚህ በኋላ ነው እኔ ትሬድ የምገባውና እስኪሰጠኝ ትሬድን የምጠብቀው እዚች ጋር ነው። ሶ በጣም ፎከስ አድርጋችሁ እሺ፣ የሚታያችሁ ይመስለኛል። እዚች ጋር መጣ ማኒፑሌት አደረገ። ሶሪ በጣም ወደ ላይ ማኒፑሌት አደረገ። ከዛ በኋላ ነው ትሬድ የምጠብቀው ብያችኋለሁ። ሶ ማርኬት ስትራክቸር ሺፍት እጠብቃለሁ ማለት ነው። ቀጣይ ማርኬት ስትራክቸር ሺፍት የማታውቁ ካላችሁ ቼክ አድርጉ፣ ዩቲዩብ ላይ ሰርች አድርጋችሁ ማርኬቱ ዳይሬክሽኑን እስኪቀየር እጠብቀዋለሁ። ወደ ላይ የነበረው ሙቭ ወደ ታች መጀመሩን የሚያረጋግጥልኝ ይሄንን እንትን ብሬክ ሲያደርግልኝ ነው ማለት ነው። ሶ እቺኛዋንም እንደ ሺፍት መውሰድ ይቻላል፣ ግን ሞር ኮንፈርም ለማድረግ የታችኛውን መውሰድ እንችላለን፣ ግን ሁለቱንም መውሰድ ይቻላል ማለት ነው። እንዳያመልጣችሁ የምትፈልጉ ከሆነና የምትፈሩ ከሆነ የመጀመሪያውን መውሰድ ትችላላችሁ። ግን እኔም ሞር በቃ ሚስ ማድረግ ስለማልፈልግ ላይክ ሉዝ ማድረግ ስለማልፈልግ ይህን ትሬድ
በደንብ ኮንፊርም እስኪያደርግልኝ ጠብቄዋለሁ። እናንተ ደግሞ በዚህ መግባት ትችላላችሁ ማለት ነው። ሶ ይሄኛውን እንደ ሺፍት ወሰድ ነው፣ እንደ ማርኬት ስትራክቸር ሺፍት ወሰድ ነው። ስለዚህ ይህንን ከወሰድን በኋላ ምንድነው የምናደርገው? ማርኬቱ መጥቶ ፑልባክ ያደርጋል። ምንም ጊዜም ማርኬት በአንዴ ቀጥ ብሎ አይሄድም። ሶ እዚህ ጋር መጣ፣ ብሬክ ካደረገ በኋላ መልሶ መምጣቱ አይቀርም። ሶ መልሶ ሲመጣ ሬስት የሚያደርገው የትኛው ሌቭል ላይ ነው የሚለውን ማወቅ ነው ያለባችሁ። ሶ ኢንትሪ ሞዴላችሁ ወይ ብሬከር ብሎክ ማድረግ ትችላላችሁ። እዚች ጋር ብሬከር ብሎክ አለች፣ እዚች ጋር ጥቁሯ ዳውን ሳይድ ካንድል አለች፣ ፕላስ ደግሞ ፌር ቫልዩ ጋፕም አለን ማለት ነው። እዚች ጋር ሰፊ ፌር ቫልዩ ጋፕ አለን። ሶ የሁለቱ የተደራረቡበት ቦታ ላይ መጥቶ ተች ሲያደርግ ኢንትሪያችንን መውሰድ እንችላለን ማለት ነው። ሶ እዚች ጋር ለምሳሌ ኢንትሪያችንን ብንገባ ያው ኤስኤል ከሃዩ በላይ እናደርጋለን። ከዛ ደግሞ ታርጌታችንን መጨረሻው ሎ ድረስ ማድረግ እንችላለን ማለት ነው። የዚህኛው ሎ ድረስ ማድረግ እንችላለን ማለት ነው። ከዛ በየመሃሉ ቲፒ መውሰድ እንችላለን። 1 to 4 ሰጥቶናል። እንደምትመለከቱት 1 to 4 ሰጥቶናል። ሶ ፈርስት ቲፒ እዚህ ጋር መውሰድ እንችላለን። እንደምታዩት በየሎዎቹ ቲፒ መውሰድ እንችላለን፣ ፓርሻል መውሰድ እንችላለን ማለት ነው። እቺም ነው አለች። ሶስተኛ ቲፒ ደግሞ የመጨረሻው ሎ ላይ መውሰድ እንችላለን ማለት ነው። ማርኬቱ ይሄው ትንሽ እዚህ ጋር ቾፒ ነበረ መሀል ላይ፣ ከዛ ግን ቲፒ ነክቷል ማለት ነው። ሶ ትንሽ ትግስት ይፈልጋል። እንደዚህ አይነት ረጃጅም ትሬዶች ስትወስዱ ትግስት ይፈልጋል፣ መጠበቅ አለባችሁ። ፑልባክ ላይ ያደረግ ነው ምናምን እያላችሁ መሳቀቅ የለባችሁ። አንድ የእናንተ ስራ ምን ማድረግ ነው? ማርኬቱን ኤክሲኪዩት ማድረግ። ከዛ በኋላ ሜቢ ፓርሻል ልትወስዱና ብሬክ ኢቭን ልታደርጉ ትችላላችሁ እንጂ ይመለስ ነው እያላችሁ እየፈራችሁ ስቶፕ ሎስ እያስጠጋችሁ ወይ ደግሞ ቴክ ፕሮፊት ገና ነው እንትን ብዙ አይደለም ፕሮፊቱ ሶ ትንሽ ላስጠጋው ቴክ ፕሮፊቴን እያላችሁ እያስጠጋችሁ ምናምን መጠበቅ የለባችሁ። መጀመሪያ ታርጌት ያደረጋችሁትን እስክታገኙ መጠበቅ በትዕግስት ነው ያለባችሁ ማለት ነው። ሶ በቀላሉ ኤኤምዲን ተጠቅማችሁ እንደዚህ አይነት ትሬዶች መውሰድ ትችላላችሁ ማለት ነው። ይሄ ነገር ወደኋላ ሄዳችሁ በጣም በተደጋጋሚ ይፈጠራል። ተመልሳችሁ ብታዩት ማለት ነው። በጣም በተደጋጋሚ የሚፈጠር ነገር ነው። ሶ ተመልሳችሁ ቻርት ላይ ባክ ቴስት አድርጉት። በጣም ይመቻችኋል በእርግጠኝነት። ሶ ቼክ አድርጉት። አንድ ኤግዛምፕል ጨምርላችሁ ከሱ በተጨማሪ ለምሳሌ እቺን መውሰድ እንችላለን። እቺን ሬንጅ አለች። እቺን ሬንጅ እንውሰዳት እንደ አኪሙሌሽን ማለት ነው። ሶ ብዙ ጊዜ እኔ እንደዚህ አይነት ማኒፑሌሽን ሲሆን ትንሽ ጠራጠረዋለሁ። በትንሹ ነው ማኒፑሌት ያደረገው፣ ግን ስቲል ማኒፑሌሽን ነው። ሶ እሷን እንደ ማኒፑሌሽን እንወስዳታለን ማለት ነው። ሶ እሷን እንደ ማኒፑሌሽን ከወሰድና በኋላ ሺፍት ነው የምንጠብቀው አላልኳችሁ? ሶ ማርኬት ስትራክቸር ሺፍት እስኪያደርግ ወይም ደግሞ እስኪቀይርልን ዳይሬክሽኑን እንጠብቀዋለን ማለት ነው። ሶ ይሄ ፐርሰናሊ የወሰድኩት ትሬድ ነው አስታውሰዋለሁ። ሶ እዚች ጋር እቺ ያሰመርኳት መስመር አለች፣ እሷ ጋር ሺፍት አደረገ ማለት ነው። መጣ እዚች ጋር ማኒፑሌት አደረገ። ከዛ እቺ ነች ያለ ሺፍት ከጥቁሯ ካንድል ስር ያለችው ሎ ማለት ነው። ሶ እሷን መጣ ሺፍት አደረጋት ወደታች። ሶ ልክ ሲሰብራት በዚህኛው ካንድል የሰበራት የሚታያችሁ ከሆነ በዚህ ካንድል ሲሰብራት ኢንትሪ አልሰጠንም ማለት ነው። ምንድነው እኛ ታርጌታችን እንዲነካልን ኢንትሪ እንዲሰጠን እቺ ነች አይደል? እቺን መጥቶ እዚች ጋር ሙቭ እንዲያደርግ ወደዚች ፑልባክ አድርጎ አሁን ከዚህ ሺፍት ካደረገ በኋላ እንዲመጥቶ እንዲወርድ ነው የኛ ሐሳብ፣ ወይም ደግሞ ኢንትሪ እንገባለን ብለን የምናስብበት ቦታ ይሄ ነው። ግን ደግሞ ማርኬቱ ሁሉ ጊዜ ፐርፌክትሊ እኛ እንዳሰብነው አይሆንም፣ ኢንትሪ ሳይሰጠን ሊሄድ ይችላል። ሶ ቀጣይ ምን እንጠብቃለን ማለት ነው? ኮንቲኒዩሽን ሞዴላችንን ተጠቅመን እንገባለን ማለት ነው። ሶ ኮንቲኒዩሽን ሞዴልን በሌላ ቪዲዮ ያሳያችኋለሁ፣ ግን ሲምፕሊ ሲያሳያችሁ እዚች ጋር የምጠቀመው ፌር ቫልዩ ጋፕ አለች። እዚች ጋር እንደምታዩት ፌር ቫልዩ ጋፕ ዋጋ መጣ ማርኬቱ እዚህ ድረስ ወረደ። ቆይ ወደዛ ላድርገውና አላሳያችሁ። ማርኬቱ ቀጥታ እዚህ ድረስ ወረደ ምንም አይነት ኢንትሪ ሳይሰጠን። ከዛ እቺን ፌር ቫልዩ ጋፕ መጥቶ ቴስት አደረጋት ማለት ነው። እቺን ፌር ቫልዩ ጋፕ መጥቶ ቴስት አደረጋት። ሶ ቴስት ሲያደርጋት ሎወር ታይም ፍሬም ላይ ወርጄ ተመሳሳይ ነገር ነው የሚጠቀመው ማለት ነው። እዚች ጋር እንደተጠቀመው መጀመሪያ ኢንትሪ የአንደኛውን ኤግዛምፕል ሳሳያችሁ የተጠቀምነውን ኢንትሪ አይነት ነው የምጠቀመው። ከነካት በኋላ ፌር ቫልዩ ጋፕን ሺፍት እጠብቃለሁ ማለት ነው። እቺን ሺፍት ማርኬት ስትራክቸር ሺፍት እዚህ ጋር እጠብቃለሁ። ሺፍት አደረጋ ማርኬት። ከዛ ምንድነው የምጠብቀው? ብሬከር ሪቴስት። አሁን ይሄን ትሬድ የምገባው በእርግጠኝነት ነው የምነግራችሁ 3 ሚኒት ወይም 1 ሚኒት ላይ ነው የገባሁት፣ ባላስታውስም ግን ደግሞ
እዚህ ላይ የምትወስዱት ያው ስቶፕ ሎሳችሁ ሰፊ ሊሆን ይችላል፣ ወይም ደግሞ ኢንትሪ ኤግዛክት ኢንትሪያችሁ ላታውቁ ትችላላችሁ ምናምን። ግን ደግሞ እዚህ ላይ የምትወስዱት ቫሊድ ነው። እቺ ነች ብሬከር ብሎክ እቺ ነች። ሶ ማርኬቱ እንደዚህ ከወረደና ሽፍት ከፈጠረ በኋላ መጥቶ 3 ገባልኝ ትሬዲንግ ገባሁት ማለት ነው። እዚች ጋር ነው የምገባው ብሬከሪ ላይ። ከዚህ ሃይ ላይ ነው ማረገው ኤስኤል ከዛ ቴክ ፕሮፊት እዚች ጋር እዚህ ድረስ እናደርገዋለን ማለት ነው። ሶ አይ ዶንት ቲንክ እዚህ ድረስ የመጣ ማርኬቱ። እስቲ ቼክ እናድርገው። ያ ፑልባክ አድርጎ ያስወጣን ነበር አያችሁት። ግን እኔ ደግሞ ምንድነው ያደረኩት 3 ሚኒት ወይም 1 ሚኒት ላይ ስለሆነ የምገባው ትሬድ እዚህ ጋር አሪፍ አራር ይሰጠኛል ማለት ነው። እዚህ ጋር ይሰጣል። ለምሳሌ እዚህ ጋር ብንወጣው ኖሮ ራሱ 1 to 2 ሰጥቶናል። በቃ በቂ ነው። ግን ደግሞ 1 to 3 እና 1 to 4 ከዛ በላይ የምትፈልጉ ደግሞ ከሆነ እንደዚህ አይነት ኮንፊርሜሽን የሚፈልግ ትሬድ ወይም ኮንቲኒዩሽን ትሬድ ሲሆን ዝቅ ያለ ታይም ፍሬም ላይ ገብታችሁ ትሬድ ማድረግ ትችላላችሁ ማለት ነው። አሪፍ አራር ይሰጣችኋል። ስቶፕ ሎሳችሁ በጣም ዝቅ ያለ ነው የሚሆነው እዚህ አካባቢ ምናምን ሊሆን ይችላል። ሶ 1 to 3 1 to 4 ይሰጣችኋል ማለት ነው። እኔንም እንደዛ ነው የሰጠኝ። ሶ በዚህ መልኩ ኤኤምዲን ተጠቅማችሁ ትሬድ መውሰድ ትችላላችሁ ማለት ነው። ሌላ እንሰራላችሁ የምትፈልጉት ኮንሰፕት ካለ የሆነ ቶፒክ ካለ እንሰራላችሁ የምትፈልጉት ከስር አስቀምጡልኝ ኮሜንት ላይ። ላይክ ማድረግ እንዳረሱ፣ በደንብ እንዲታይ ቪዲዮ ሼር ምናምን አድርጉ። ይመቻችሁ። በቀጣይ ቪዲዮ እንገናኝ።